ገዳማውያኖቹ እንዲህ አይነት መልእክት ላኩል። የዋልድባ ገዳማውያን አባቶች ላኩት መልእክት ነው። በጻድቅ ላይ በትዕቢትና በንቀት በውሸት የሚናገሩ የሽንገላ ከንፈሮች ይዘጋሉ። መዝሙር 30 ምዕራፍ 30 ከቁጥር 18። ይሄንን ብለውን የቋርፍ ምግብን በተመለከተ እንዲህ አሉ። የቋርፍ ምግብን በተመለከተ ለተነሳው ተቃውሞና ለተፈጠረው ብዥታ የተሰጠ ማብራሪያ ለኮሜዲያን እሸቱ መለሰ የቀረበ ልዩ ምስጋና። በዋልድባ ዳልሻህ ኪዳነ ምሕረት ማህበረ ደናግል የእናቶች አንድነት ገዳም በአባቶችና በእናቶች ሕይወት ዙሪያ ቅዱሳን የሚመገቡት ቋርፍ በማንኳሰስ በሶሻል ሚዲያ ላይ በአንዳንድ የእስልምና አክራሪዎች ፈጽሞ ከእውነት የራቀ ሰብአዊነት የጎደለውና የተዛባ ትርጉም ሲሰጥ ተስተውሏል። ይህ መግለጫ ለትችት ለቸኮሉና እውነታውን ማወቅ ለሚፈልጉ ወገኖች የተሰጠ ታሪካዊና መንፈሳዊ ማብራሪያ ነው። የገዳሙ ታሪክ ዋልድባ ገዳም በጦር ያይደለ በፈጣሪ የተገደመ ቅዱስ ቦታ ነው። ይህንን ታላቅ ገዳም ጌታ ራሱ በቅዱሳት እጆቹ ለ3 ጊዜ ያህል ባርኮታል። ይኸውም የመጀመሪያ ባርኮት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር በስደቱ ጊዜ የባረከው በመሆኑ፣ ሁለተኛው ባርኮት በ484 ዓመተ ምህረት ከቡልጋ የመጡ ምዕመናን መነኮሳት በስፍራው ሲያስቀምጣቸው የባረከው በመሆኑ፣ ሶስተኛው ባርኮት የታላቁ ጻድቅ አቡነ ሳሙኤል ዘዋልድባ የቃል ኪዳን መሬት አድርጎ ሲሰጣቸው ገዳሙንና መሬቱን በቅዱሳት እጆቹ የባረከው በመሆኑ ቋርፍ ሶስቱ ምክንያት ማለት ነው። ቋርፍ የት ይበቅላል? እሱ ራሱ በገደበውና በሶስት ታላላቅ ወቅቶች በባረከው በዚህ ቅዱስ ምድር ላይ ለቅዱሳኑ ሲሳይ የሆኑ ዘንድ 3 እጽዋት አይነቶች ይበቅላሉ። ቋርፍ የሚባለውም በዚህ ገዳም የሚኖሩ ምድራዊ ፍላጎታቸውን የገደሉ የገዳማውያን ቅዱሳን አባቶችና እናቶች ምግብ እንጂ አንዳንዶች በስድብና በድንቁርና እንደገለጹት አጸያፊ ነገር አይደለም። ቋርፍ ከነዚህ ንጹሃን እጽዋት በሁለት መንገድ ይዘጋጃል። የመጀመሪያው አይነት በዚያው በቅዱሱ ምድር ከሚበቅሉትና ስር እጽዋት ከሆኑት ከጣብሌና ከግመሎ ወይንም ደግሞ ድንች ከሚመስሉ የአትክልት ዝርያዎች የሚዘጋጅ ነው። እነዚህ እጽዋቶች ተቆፍረው ከወጡ በኋላ መራራነታቸው እንዲቀንስ ለ7 ቀናት ያህል በውሃ ውስጥ ይዘፈዘፋሉ። ከዚያም ተፈልፍለው ተደቁሰው ይዘጋጃሉ። ሁለተኛው አይነት በገዳሙ የሚበቅለው ያልበሰለ ሙዝ በለጋነቱ ተቆርጦ በውሃ ተቀቅሎ እንዲደርቅ ይደረጋል። ይህ የደረቀው ሙዝም ልክ እንደ ጣብሌው ሁሉ እንደ ቋርፍ ይቆጠራል። የአመጋገብ ስርዓቱ ይህ ምግብ የሚበላው እንዲሁ በባዶ አይደለም። የራሱ የሆነ የገዳማዊ ስርዓት አዘገጃጀት አለው። ቋርፉን ለመበላት ሲዘጋጅ በመጀመሪያ በደንብ ይቀቀላል። ከዚያም ጣዕም እንዲሰጠው የኑግ ድጉስ፣ የበርበሬ ድቁስና ጥሬ ጨው ተጨምሮበት በአግባቡ ይበላል። ይህ የሚያሳየው ምግቡ ፈጽሞ ንጹህ የበሰለና ስርዓተ ገዳሙን የጠበቀ መሆኑ ነው። ቋርፍ ትህትናና መንፈሳዊ ትርጉሙ ደግሞ ይህ ምግብ ለመብላት የሚከብድ መራራ ቢሆንም አባቶቻችንና እናቶቻችን ይህንን ምግብ የሚመገቡት ያለ ምክንያት አይደለም። ገዳማውያኑ አባቶቻችንና እናቶች ምድራዊ የቅንጦት ምግብን በመናቅ ለሆድ ፍላጎት ባለመገዛት ፈጣሪ በዚያ በበረሃ በሰጣቸው መራራ ቅጠልና ስረ እጽዋት ላይ ፈጽመው በማመስገን ባላቸው ነገር በመደሰት የታላቅ ምግብ ትህትና ተጋድሎ ያሳያሉ። ይህን የሚያደርጉትም ጌታችን በዕለተ ዓርብ በመስቀል ላይ ሳለ የጠጣውን መራራ ሐሞትና ኮምጣጤ ለማስታወስ ማቴዎስ ምዕራፍ 27 ከቁጥር 34 እና ዮሐንስ ምዕራፍ 19 ከቁጥር 29 እና ሐዋርያው ቅዱስ ጳውሎስ ለሌሎች ሰብኬ እኔ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ባለው መሰረት አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 እንዳለው የስጋን ጊዜያዊ ክብርና ጥገኝነት ለነፍስ ቅድስና በትህትና ለማስገዛት ነው። ይህን መራራ ምግብ እመቤታችን፣ አቡነ ሳሙኤል፣ አቡነ ተክለ ሃይማኖት፣ አቡነ ሚናስ እና ቅድስት ወለተ ጴጥሮስን የተመሳሰሉት ታላላቅ ቅዱሳን ምድራዊ ቅንጦትን ትተው ፈጣሪያቸውን ያገለግሉበት ጥንታዊ ስንቅ ነው። እንደ ቅመም የተጨመረ ጣፋጭ ለምሳሌ በዓለማዊ ሕይወት ውስጥ እንኳን
ሰዎች ለስጋ ጤንነታቸው ሲሉ እጅግ መራራ የሆኑትን እንደ እሬትና ኮሶ እንዲሁም የመድኃኒት እጽዋት ስሮችን ያለምንም ማማረር ያዘጋጃሉ፣ ይጠጣሉ። ታዲያ ለስጋ ጊዜያዊ ጤና መራራ ነገር በደስታ ከተዋጠ ሌሊትና ቀን ስለ ሀገር ሰላም፣ ስለ ሰው ልጅ ሁሉ ደህንነት በጾምና በጸሎት የሚተጉ የገዳም ቅዱሳን ለነፍሳቸው ቅድስናና ለፈጣሪ ፍቅር ሲሉ ስጋቸውን በመራራ ምግብ ቢቀጡ እንዴት ነውር ሊሆን ይችላል? ይልቁንስ ይህ የነፍስ መድኃኒት መሆኑን ማስተዋል አይገባምን? በጻድቅ ላይ የሚሳደብ አፍ ፍርዱ በስተጀርባ ያለው ሴራ በመዝሙር 30 ቁጥር 18 ላይ የተጠቀሰውን መለኮታዊ ቃል ስናስተውል የምንረዳው ታላቅ እውነት ነው። የሰዎችን መንፈሳዊ ተጋድሎ ንጽህናና ስርዓት ካለማወቅና ካለመረዳት የሰውን ክብር በሚነካ መልኩ እጅግ አጸያፊ ቃላትን ተጠቅሞ በቅዱሳን ላይ መሳለቅ የለየለት ድንቁርና ከመሆኑ በላይ መለኮታዊ ፍርድን ያመጣል። ይህ አክራሪዎች የሚያደርጉትን ጥቃት ከተራ አለማወቅ የመነጨ ሳይሆን በስተጀርባው የሃይማኖት ግጭት ለመፍጠር የታቀደና የተሴረ አደገኛ ሴራ ያዘለ ነው። የሀገሪቱን ታላቅ ታሪካዊና መንፈሳዊ አምድ የሆነውን የገዳማት ስርዓት በማንኳሰስ ህዝብን ከህዝብ ለማጋጨት የሚደረገው ይህን እኩይ ሙከራ ምዕመናን በንቃት ሊገነዘቡትና ሊከላከሉት ይገባል። ቅዱስ ዳዊት የሽንገላ ከንፈሮች ይዘጋሉ ሲል እግዚአብሔር ስለ ጻድቃኑ ክብርና ተጋድሎ ተቆርቋሪ መሆኑንና በቅዱሳኑ ላይ በትዕቢት በንቀትና በውሸት የሚናገሩትን የጥፋት አፎችን ሁሉ በኃይሉ ጸጥ እንደሚያደርጋቸው ማረጋገጫ የሰጠበት ነው። ክርስትና ስጋን መጎሰም፣ ፍላጎትን መግታትና በጸሎት መጽናናት መሆኑን ማወቅ የሰለጠነ የአእምሮ መገለጫ ነው። ስለ ኮሜዲያን እሸቱ በጎ ተግባር የተሰጠ ታላቅ ምስጋና። አንዳንድ አካላት የገዳሙ ተጋድሎ ለማጣጣልና የጥፋት ሴራቸውን ለመርጨት ምላሳቸውን ቢያረክሱም ኮሜዲያን እሸቱ መለሰ ግን ወደ ስፍራው የሄደበት ዓላማ ግልጽና እጅግ የተቀደሰ ነው። ወደ ስፍራው እሱ ወደዚያ ያቀናው በዋልድባ እንዳልሻህ ኪዳነ ምሕረት ማህበረ ደናግል የእናቶች አንድነት ገዳም ያለውን የእናቶች የውሃ ችግር ለመቅረፍ ነው። እስከዚያው ድረስ በአካል በመሄድ ከአባቶች ቋርፍን ተቀብሎ በመቅመስ የእናቶችን ሮሮና የውሃ ችግር ለዓለም ሕዝብ ለማሳየት ያደረገውን ደግነትና ታላቅ ተግባር እጅግ የሚያስመሰግን ነው። ለሀገር ባለውለታ የሆኑትን ሌሊትና ቀን ስለ ሀገር ሰላም የሚጸልዩትን እናቶች የውሃ ችግር ለመቅረፍ መነሳት ትልቅ የህሊናና የሞራል ልዕልናን ያሳያል። እሸቱ ላሳየው በጎነት ፈጣሪ አገልግሎቱን ይባርክ፣ ዋጋውንም በቅዱሳኑ ጸሎት ይክፈለው። የአባቶቻችንና የእናቶቻችን በረከትና ረድኤት ከሁላችን ጋር ይሁን። መምህር አባ ተክለ ሃይማኖት ኃይለ ማርያም የሰሜን ጎንደር ሀገር ስብከት የገዳማት ክፍል ኃላፊ ናቸው። ከዋልድባ ገዳም በተነሳው አጀንዳ ጉዳይ ላይ ይህን ምላሽ የሰጡት እኛም እነግራችኋለን። ቋርፍ በርገር አይደለም፣ ቋርፍ ደግሞ ፒዛ አይደለም። ፒዛ ለምትበሉ ሐሰተኛ ፓስተሮች፣ በርገር ለምትበሉ ዋሃብያ ጽንፈኛ፣ እኛ የምንናገረው እስልምናን አይደለም ፕሮቴስታንትን አይደለም፣ ጽንፈኛ በእስልምና ስም የተቀመጣችሁ ሽብር ነጂዎች በእሸቱ አስታካችሁ ገዳምን ለመንካት ቅዱሳኑን ለመንካት ለተናገራችሁት ንግግር ምላሽ ሆናችሁ ዘንድ በእነሱ መነሻ ምክንያት ሳታውቁ እንድትናገሩ እድል የከፈተላችሁና እጣውን በክፉ ቃላት ለተጠቀማችሁ ሁሉ ቋርፍ ስር እንደሆነ በግልጽ እንድታውቁት ሀገረ ስብከቱ የሚገኘው የገዳማት ክፍል ኃላፊ ከዋልድባ እንዳልሻህ ኪዳነ ምሕረት ጋር ተነጋግረው ይህን መረጃ ልከውልናል። እኛም መረጃውን ሙሉ እንደወረደላችሁ። በዚህ ጉዳይ ስለ ቋርፍ በተመለከተ ጉዳይ እሸቱ መለሰ ፈጽሞ የሚመለከተው ጉዳይ አይደለም። ልቅመስ አለ ቀመሰ። በዚህ አጋጣሚ እንደ ማህበራዊ ሚዲያ ተጠቃሚና አንቀሳቃሽ ሰዎች ማህበራዊ ሚዲያ ላይ የሚመጡ አጀንዳዎች አጀንዳ ሆኖ መነጋገሪያ እንዲሆኑ ሳይሆን የተመጣው ጉዳይ እንዳልሻህ ኪዳነ ምሕረት ዋልድባ ገዳምን የእናቶች ገዳምን መጠጥ ውሃ እንዲደገፉ ስለሆነ ለድጋፉ ሁላችሁም የበኩላችሁ እንድታደርጉ በዚህ አጋጣሚ እንጠይቃቸዋለን። ከዛ ውጭ ለሚነሱ አጀንዳዎች ግን እንደውም የገዳሚያን አባቶች ከእናንተ በላይ ሁላችንም ኦርቶዶክሳውያን በዚህ ጊዜ ምላሽ ልንሰጥ ይገባል። በተለይ በራሳችሁ ገጽ ማህበራዊ ትስስር ገጽ ላላችሁ፣ ፌስቡክ ያላችሁ፣ ትዊተር ያላችሁ፣ ቲክቶክ ያላችሁና ዩቲዩብ የምታንቀሳቅሱ ኦርቶዶክሳውያን የሆናችሁ በተለያየ እምነት የምትገኙ ከሆናችሁ
እውነት